ኤሌመንተሪ ላይ እያለሁኝ አንድ አስተማሪ ናውጣ ፕሬዘንቴሽን አቅርብ ሲለኝ አስታውሳለሁ። ወጥቼ በክላሱ ፊት ስቆም እንደ አብዛኛው ተማሪ አስፈሪ ስሜት ይሰማኛል። እጆቼ መንቀጥቀጥ ጀመሩ፣ የልብ ምቴ ጨመረ፣ ፊቴ ላበላብ ሆንኩኝ፣ እያንተባተብኩኝ። ያንን ቀን ያሳለፍኩትን መቼም አልረሳውም። አሁን የምነግር 4 ነገሮችን ያኔ ባውቃቸው ኖሮ በእኔ ባልደረሰ ነበር። ናሽናል ሶሻል አንዛይቲ ሴንተር ባወጣው ጥናት መሰረት 40% የሚሆነው የሰው ልጅ የዚህ ችግር ተጠቂ ነው። ይህንን ፓብሊክ ስፒኪንግ ወይም የመድረክ የመናገር ፍርሃት ይባላል። የዚህም ቪዲዮ ዋና ዓላማ በመድረክ ወጥቶ የመናገር ፍርሃት እንዴት እንደሚመጣና እንዴት ማሸነፍ እንዳለባችሁ እነግራችኋለሁ። አሁን የምነግራችሁ መጽሐፍቶች ካነበብኳቸው፣ ከሰማኋቸው ሳይኮሎጂስቶች እንዲሁም ካጠናኋቸው ሪሰርቾችን ጠቃሚ ነጥቦችን አነሳለሁ። በቀጣይ ቪዲዮ ደግሞ በዝርዝር መፍትሄዎችን እነግራችኋለሁ። ቃል እባላለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮውንም ላይክ በማድረግ ቤተሰብ ይሁኑ። መድረክ ወጥቶ የመናገር ፍርሃት በሳይንሱ ዓለም ግሎሶፎቢያ ይባላል። የስነልቦና አማካሪዎች እንደሚሉት ይሄ በዓለም ላይ ካሉ የተለመዱ ፍርሃቶች አንዱ ነው ወይም ቀዳሚው ነው። የአሜሪካን ሳይኮሎጂካል አሶሲዬሽን እንደገለጸው ፍርሃት ድክመት ሳይሆን ሊሻሻል የሚችል ባዮሎጂካል ሪስፖንስ ወይም ተፈጥሯዊ ምላሽ ነው። አእምሮህ አደጋ ውስጥ እንዳለ ሲያስብ በሰውነትህ የሚገኝ ፋይት ኦር ፍላይት የሚባል ሆርሞን ይለቃል። በቅጽበት ልብህን ቶሎ ቶሎ መምታት ይጀምራል። እጆችህን ይንቀጥቀጣሉ። ፊትህን ላበላብ ይሆናል። ስለዚህ አእምሮህ አንተ ከአደጋ ሊጠብቅህ እየሞከረ ነው። ነገር ግን አእምሮህ ምን መፍራት እንዳለበትና እንደሌለበት በራሱ አይለይም። ያንን የምታስተምረው አንተ ራስህ ነህ። መድረክ ወጥቶ የመናገር ፍርሃት በምን ምክንያት እንደሚመጣ እነዚህ 4 ነገሮች እንመልከት። አንደኛ፣ ፊር ኦፍ ጀጅመንት፣ ሰው ምን ይለኛል የሚል ፍርሃት። የስነልቦና አማካሪዎች እንደሚናገሩት የሰው ልጅ በሰዎች ዘንድ የመቀበልና የመወደድ ከፍተኛ ፍላጎት አለው። ስለዚህ ሰዎች መድረክ ላይ ወጥተው እንዳይናገሩ የሚያደርጋቸው ሰዎች ምን ይሉኛል ባይቀበሉኝስ የሚለው ስጋት ነው። ከሺህ ዓመታት በፊት በጎሳ ወይም በማህበረሰብ ዘንድ አለመቀበል ማለት ለሞት ወይም ለአደጋ መጋለጥ ነበር። ያ ጥንታዊ ፍርሃት አሁን በውስጣችን አለ። አእምሮህ አሁንም ብሳሳትስ ቢስቁብኝስ እያለ ይጨነቃል። ግን እውነታው ምንድን ነው? ምናልባት ለዚያች ቀን ሊያወርብህ ወይም ሊስቁብህ ይችላሉ። ነገር ግን ከሳምንት በኋላ ሁሉንም ይረሱታል። ምክንያቱም ሁሉም ሰው ትኩረቱ ራሱ ላይ ስለሆነ። ሁለተኛው ምክንያት ላክ ኦፍ ፕራክቲስ፣ መድረክ ላይ ወጥቶ መናገር እንደማንኛውም ስኪል ልምምድ የሚጠይቅ ነው። ምንም ሚስጥር የለው። በኮሚኒኬሽን ላይ የተደረጉ ጥናቶች እንደሚያሳዩት ኮንፊደንስ ካምስ አፍተር ሪፒቴሽን ኤንድ ፕራክቲስ፣ በራስ መተማመን የሚመጣው ከተደጋጋሚ ልምምድ በኋላ ነው ይላሉ። ሶስተኛው ምክንያት ፓስት ተሪብል ኤክስፒሪየንስ፣ ያለፈው መጥፎ ተመክሮ። በማንኛውም አጋጣሚ ባለፈው መድረክ ላይ ስትናገር ያጋጠመህ መጥፎ ገጠመኝ ካለ፣ ለምሳሌ የክፍሉ ጓደኞችህ ስቆብህ ይሆናል፣ ቃላቶችን አሳስተህ ይሆናል። ያንን ነገር ትልቅ ወይም ከፍተኛ ተጽዕኖ አለው። የስነልቦና አማካሪዎች ይህንን ኢሞሽናል ሚሞሪ ይሉታል። አእምሯችን ሁል ጊዜ ያችን ቅጽበት እያስታወሰ መድረክ ላይ እንዳንወጣ ይገፋፋናል። ነገር ግን የአንድ መጥፎ ቀን ገጠመኝ የአንተ የንግግር ክህሎት ዲፋይን ወይም ሊወስነው አይችልም። አራተኛው ምክንያት ፐርፌክሽኒዝም ወይም ፍጹምነት ነው። ሁሉም ሰው መድረክ ወጥቶ ንግግር ለማድረግ ፐርፌክት ወይም ፍጹም መሆን እንዳለባቸው ያስባሉ። የስነልቦና ጥናቶች እንደሚያሳዩት ፐርፌክሽኒዝም ኢንክሪዝስ አንዛይቲ፣ ፍጹምነትን መፈለግን ጭንቀትን ይጨምራል። ፍጹምነት በራስ መተማመን ሊሰጥህ አይችልም። ይልቁንስ በሂደትና በለውጥ ማመን አለብን። በመጨረሻ ከነዚህ 4 ምክንያቶች እናንተ መድረክ ወጥታችሁ ንግግር እንዳታደርጉ ከሚያደርጋችሁ አንዱን መርጣችሁ ኮመንት ላይ ጻፉልኝ።
በቀጣይ ቪዲዮ መፍትሄዎችን አመጣላችኋለሁ። ለዚህ ቻናል በድጋሚ ቤተሰብ ለመሆን ሳብስክራይብ አድርጉ። ቪዲዮውንም ከወደዳችሁ ደግሞ ላይክ አድርጉ። ለጓደኞቻችሁ ሼር አድርጉላቸው።